ሲያምር ልዝጋባህ አንተ ላይ እስቲ ዝጊው። እንደምትመለከቱት በጣም ብዙ ሰዎች ቤት ይገነባሉ። ቤት ከገነቡ በኋላ ግን ጥሩ የሆኑ የኪችን ካቢኔቶች፣ በሮች በሀገራችን የተሰሩ እስከማይመስል ድረስ ጥንቅቅ ያሉ ማቴሪያሎችን የምታገኙበትን አንድ በጣም የምተማመንበትን ቦታ ፖሽ የእንጨት ስራዎች ተቋም አስጎበኛቸዋል። ሰላም ሰላም እንግዲህ ሰላም ነው። እንኳን ደህና መጣሽ። ዎኪንግ ክሎዜት አለን። ወይኔ ሲያምር የኔ ልጅ ገብታ አሁን እዚህ ስር መቀመጥ ጀመራች ላይ ኦሬዲ ያስኖራታል የሚባለው መቆም ትችላለች እሱ ላይ ይሄን ማንስ ነው አንዳንድ ቀን ይሄ ተከልለ ቆንጆ ነው። በጣም የሚያምር ነገር እንደ ጉጭ እንላለን እንጂ ጉጭ አሁን እንደዚህ በዚህ ደረጃ ራሱ መስራት የሚያቆሙ ይመስለኛል። አሁን ቱርክ ምናምን ካላየ በዚህ ደረጃ የረቀቀ ነገር የሚደነቁበት ነገር ነው። ሀገራችን ላይ ያሉ ሙያተኞች እየሰጣችሁ ያሉት በጣም እናመሰግናቸዋለን። ወደ ውስጥ ገና ሙሉ ቤቱ እንዴት እንዳማረ በፖሽ ላሳያችሁ። ቤትን ፈርኒቸር ከዛ የእንጨት ስራ እንዴት እንደሚያሳምረው ማሳየት ይችላል። በጣም ቆንጆ ቤት በፖሽ ውድወርክ ያማረ ቤት ስላሳየኝ ደስ ብሎኛል። እንደዚህ ቤታችሁን ውብ አድርጋችሁ ገንብታችሁ ቤታችሁን ተጨማሪ ውበትና ግዴታ ጥንቅቅ ያለ ነገር የሚያስፈልገው በሮቻችን፣ ፓርቲሽኖቻችን ኦፕን የሆኑ የኪችን ካቢኔቶች ያስፈልጉናል። ለልጆቻችንም ለኛ ከዚህ በኋላ ፈርኒቸርን ለማምጣት ከሀገር መውጣት ሞኝነት ነው ብለዋል። እውነታቸውን ነው። ፖሽ ውድወርክስ ከዓመት በላይ አገልግለውናል። እናንተን እንደ ሀሳባችሁ ለማስተናገድ 10 በላይ የሆኑ ዲዛይን የሚያደርጉ ሙያተኞች አሏቸው። ዓለም የደረሰበት ደረጃ ላይ በአልሚኒየም በሌሎችም በጣም ትልልቅ ማቴሪያሎች ይሰራሉ። ከስር በምታዩት ስልክ ደውላችሁ ቶሎ ቀጠሮ አስይዙና ቤታችሁን አሳምሩ። ከዛ ለኔ ደውሉ፣ ቡና እንጠጣለን። መልካም ጊዜ። Bismillah. Nossa,